እንዴት አላችሁ የተወደዳችሁ ክቡራትና ክቡራን የሚሮናይል ቲዩብ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ ፈጣሪ የተመሰገነ ይሁን። ዛሬ ደግሞ አንድ ሐሳብ እስኪ እንደው ጥቂት እንጫወት ብለን መተናል። ስለ ፓወር ኦፍ ናው ወይም ስለ አሁን ኃይል። በነገራችሁ ላይ መጽሐፍ ቅዱስ ሲናገር የምታመልኩትን ዛሬ ምረጡ ይላል። እኔና ቤቴ ግን እግዚአብሔርን እናመልካለን። ታዲያ ዛሬ ምረጡ ሲል ዛሬ በሚለው ውስጥ አሁን እንዳለ ግልጽ ነው። እንዲሁም ደግሞ ሌላ ቦታ ላይ የመዳን ቀን ዛሬ ነው ይላል። እንቀጥልና ደግሞ ምን ይላል? ያመነ የተጠመቀ ይድናል፣ ያላመነ ግን እነሆ እንደው አሁን ተፈርዶበታል ይላል። አሁን እና የአሁን ኃይል ምን ይመስላል በሚለው ላይ ጥቂት ነገር እስኪ እናውራ። መቼም ብዙ ጊዜ እንደሚባለው ሰዎች ትልቁ አቅማቸው አሁን ላይ ነው ይባላል። አሁን ያለው አቅም ምንድን ነው ብላችሁ ከጠየቃችሁኝ አሁን ላይ ቁጭ ብለን ነጋችንን መስራት የምንችልበት ከትናንትናችን ተምረን አሁናችን ላይ በመሆን ነጋችንን ፊክስ የምናስተካክልበት እንደሆነ ግልጽ ነው። ታዲያ ስለ አሁን ሲነሳ በጣም ልብ ልንል የሚገባው ትልቁ ነገር አሁን ላይ ሆነን የምናደርጋቸው ነገሮች በሙሉ ከትናንትና የተማርንባቸው ደግሞ ለነገ የበለጠ ስንቅ የሚሆኑ ነገሮች ናቸው ማለት ነው። ስለዚህ አሁን በዚህ መልኩ ከገለጽ ነው የአሁን ኃይል ምን ይመስላል የሚለው ላይ እናውራ። ለምሳሌ አሁን የሚወለድ ልጅ ነገ ትልቅ ልጅ የመሆን ወይም ደግሞ ሁላችንም ራሳችንን ዞር ብለን ብናይ ትናንትና የምንታቀፍ የነበርን ሰዎች ነን። አሁን ላይ ቆመን የምንራመድ ዛሬ ላይ እንዲቁጭ ብሎ የሚያወራችሁ ልጅ ጨምሮ ቁጭ ብላችሁ የምታዩኝ ሰዎች የሆናችሁት ማለት ነው። ታዲያ ጊዜ አቅም አለው ካልን ጊዜን 3 ቦታ ከፍለን ልናይ እንችላለን። የመጀመሪያው ትናንት ነው። ትናንት በህይወታችን ውስጥ ዋናውና ትልቁ ቁልፍ ነገር ነው። ሰዎች የሚማሩባቸው ትልልቅ ነገሮችን በህይወታቸው የሚቀስሙባቸው ትልቁ አቅም መቼ ነው ካላችሁ ትናንት ነው። ታዲያ ከትናንት የተማረ ሰው ለዛሬ ስንቅ ይወስዳል ወይም ደግሞ ስንቅ ይሰንቃል ማለት ነው። ለዛሬ የሰለቀው ስንቅ ደግሞ ዛሬ ላይ አሁኑን እንዲሰራ ምክንያት ይሆናል። ስለዚህ የአሁን ምክንያት ትናንትና ነው ማለት ነው። የአሁን ምክንያት መቼ ነው? ትናንት ነው። የአሁን ምክንያት ትናንት ከሆነ ታዲያ አሁን ደግሞ ለነገ ምክንያት ነው። ለምን ካላችሁኝ አሁን በራሱ ትናንት የሚሆነው ነገ ስለሆነ ነው። አሁን ትናንት የሚሆነው መቼ ነው ካላችሁ ነገ ነው። ነገ ላይ ሆነን ስለ ትናንት ካወራን ዛሬ ላይ ያለነው አሁን ላይ ቆመን እያወራን ነው ማለት ነው። ስለዚህ ዛሬ ላይ ስላለው አሁን ነገ የምናወራ ከሆነ የዛሬ አሁናችን ለነገ መነሻ ትልቅ ቁልፍ እንደሆነ ልናስብ ይገባል። ለዚህ ነው የአሁንን ኃይል ማንሳት የፈለግኩት። ሰዎች በህይወት ዘመናቸው የሚያደርጓቸው አሁን ላይ ሆነው የሚያደርጓቸው እያንዳንዳቸው ነገሮች እያንዳንዳቸው መንገዶች ለነጋቸው ቁልፍ ነው ብዬ ስል አንድ ሰው ወደ ነገ በሄደ ቁጥር ወደ ሞቱ እየቀረበ እንደሆነ ይታሰባል። ለምሳሌ ስለ ልደት ስናስብ አንድ ሰው 1 ዓመት ጨመረ ማለት 1 ዓመት ወደ ሞቱ ቀረበ ማለት ነው። ብዙ ጊዜ ልደትን ቁጭ ብለን ስናከብር ማለት ነው እየጨፈርን ምን እያልን ስናከብር ወደ ሞት እየቀረበን መሆናችንን ሳይሆን የምናስበው የተወለድንበት ቀን መሆኑን ነው። ነገር ግን የተወለድንበት ቀን ከመሆኑ ባለፈው ወደ ሞት 1 ዓመት የቀረብንበትም ቀን እንደሆነ ልናስብ ይገባል። ታዲያ ይህንን ስንል እያንዳንዳቸው የምናደርጋቸው ነገሮች ዋጋ እንዳላቸው ሰዎች ሊያስቡ ይገባል ማለት ነው። ለዚህ ነው መጽሐፍ ቅዱስ ያላመነ ካለ በኋላ ይፈረድበታል ብሎ እንዲያውም አሁን ተፈርዶበታል የሚለው። አሁን ተፈርዶበታል ማለት እያንዳንዱ ሰው በእጁ ላይ ያለው ትልቁ ቁልፍ አሁን ነው። በእጁ ላይ ያለው አሁን ስለ ነገ የሚነግረን ትልቅ ነገር አለ። ለምሳሌ አሁን ላይ ማመን የሚችል ሰው አሁን ላይ ዋስትና አለው ማለት ነው። ስለ ነገ እግዚአብሔር ነው የሚያውቀው። ለምን? ነገ በእጃችን አይደለም። በእጃችን ያለው ትልቁ ነገር አሁን ብቻ ነው። ሰው ትናንትና ከእጁ አምልጧል። ኦልሬዲ ኖሮበት ሰርቶበት አልፏል። አሁን ግን እጁ ላይ ነው ያለው። እጁ ላይ ያለውን ዛሬ በአግባቡ እጁ ላይ ያለውን አሁን በአግባቡ መጠቀም የሚችል ሰው ለነገ ዋስትና ማስቀመጥ ይችላል። በህይወት እስካለ ድረስ ነገ በህይወት እስከቀጠለ ድረስ አሁኑን በመስራት ነገውን ማስተካከል ይችላል። ለምሳሌ አንድ ሰው መጥቶ በሚለምንበት ጊዜ ገንዘብ አውጥተን በእጃችን የምንሰጠው ዝም ብለን አይደለም። የምንሰጠው ገንዘብ ከመቼ የመጣ ነው? ከትናንት የመጣ። ለመቼ ነው የምንሰጠው? ለአሁን። አሁን በመስጠታችን ደግሞ መቼ ነው እኛ የምንጠቀመው? ነገ። ምክንያቱም የሰው ልጅ መልካም ነገር የሚያደርገው ለነገ ህይወቱ የተሻለ መደላድል ለመፍጠር ነው። እርግጠኛ ነኝ ለምን መልካም ነገር ታደርጋላችሁ ብዬ በጠይቃችሁ ለነገ ህይወቴ ነው የምትሉኝ። ለነገ ህይወታችሁ ምን? ነገ እኮ በእጃችሁ አይደለም፣ ልትሞቱ ትችላላችሁ። ከሞት በኋላ ስላለው ህይወት ስለምናስብ ነው። ዛሬ ላይ መልካም ነገርን እየሰራ ያለ ሰው ነገ ሞትን አይፈራም። አሁን በእጁ ያለ ሰው አሁኑን ማሳመር ከቻለ ነገ ከሞት በኋላ ስላለው ህይወት እንኳን ቢያስብ ዋስትና ይኖረዋል ማለት ነው። ለምን? ኢያሱ ለዚህ እኮ ነው የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን። ዛሬ የምናመልከውን መምረጥ ከቻልን ነገ ዋስትና ኖሮን ተደላድለን ቁጭ ማለት
እፎይ ማለት እንችላለን። ነገር ግን ዛሬ ይህንን ማድረግ ካልቻለን ነገ የተዳደለ ህይወት ሊኖረን የሚችልበት ሁኔታ የለም ማለት ነው። ለምሳሌ እስኪ ታሪክን እንፈትሽ። ትናንትና የነበሩ ታሪኮች ዛሬ ላይ ሂስትሪ ብለን እንማራቸዋለን። ነገስ ሚስትሪ ነው ይባላል አይደል? እንደውም ምንድነው yesterday is history tomorrow is a mystery አይደለም የሚባለው? ትናንት ታሪክ ነው፣ ነገ ደግሞ ሚስጥር ነው። ዛሬስ አያችሁ፣ ትናንትና በራሱ ዛሬ ነበር፣ ዛሬ ደግሞ ነገ የነበረበት ጊዜ ነበረ፣ ነገ ደግሞ መልሶ ዛሬ ይሆናል። ስለዚህ ለዚህ ነው ነገ ሚስጥር ነው የሚባለው። ማንም ስለ ነገው አያውቅም። የምናውቀው ነገር ቢኖር ዛሬ ላይ የምናደርገው ነገር ነጋችንን እንደሚሰራ ነው። ስለዚህ ወገኖች የምመክራችሁና የምሰጣችሁ ሐሳብ አንድ ነው። the power of now አቅሙ ትልቅ ነው። ዛሬ አሁንን በአግባቡ መጨበጥ የቻለ ሰው ነገን በእጁ ማስገባት አይከብድም። ዛሬ ታትሮ ያልሰራ ነገ አያልፍለትም። ዛሬ ታትሮ ማመን ያልቻለ ሰው ነገ የእምነት ሰው መሆን አይችልም። በህይወታችን ለምሳሌ በጣም የምወደው ነገር ምን እንደሆነ ላሳያችሁ። መዳናችሁን ይላል መጽሐፍ ቅዱስ ዕለት ዕለት ፈጽሙት። ዕለት ዕለት which means ትናንት፣ አሁን፣ ዛሬ ወይ ማለት ነው አሁን፣ ከዛ ደግሞ ነገ። እነዚህ ነገሮች በማድረጋችን ሁሉ ውስጥ ነው መዳናችንን የምናረጋግጠው እንጂ ትናንት already we are saved so one saved always saved የሚባለው ነገር ብዙ የሚያስማማን የማይሆነው ለዚህ ነው። ዕለት ዕለት መፈጸም የሚገባ ትናንት በፈጸምነው ነገር ብቻ ሳይሆን ዛሬም በምንፈጽመው ነገር ጭምር ነው ማለት ነው። ይህ ማለት እምነት ላይፍ ስታይል ነው። ላይፍ ስታይል ደግሞ ዕለት ዕለት የሚደረግ ነው። ዕለት ዕለት የሚደረግ ለምሳሌ ይሄ መነጽር አለ፣ አሁን አውለኩት። ይሄ መነጽር ቆሻሻዬን ለመሸፈን ከሆነ ያደረኩበት ይሸፍንልኛል። ነገር ግን አንድ ማወቅ ያለባችሁ ነገር በየቀኑ ፊቱን መታጠብ የለመደ ሰው ፊቱን ሳይታጠብ ከቤት ቢወጣ ቀኑ ሙሉ እንደዚህ ሲል ነው የሚውለው፣ ስንል ነው የምንውለው። ለምን ካላችሁኝ ልምድ ነው። እምነትም ልክ እንደዛ ነው፣ ዕለት ዕለት የምናደርገውና የምንፈጽመው። ስለዚህ አሁን ላይ ያላመንነውን ያልፈጸምነውን እምነት ነገ ላይ ዋስትና ይሆነናል ብለን የምናስብ ከሆነ ምናልባት የስተቶች ሁሉ መጀመሪያ እሱ ሊሆን ይችላል። ለምን ካላችሁ አንዴ ድኛለሁና ምንም አላደርግም የምንል ከሆነ ለነገ ህይወታችን እንቅፋት እያስቀመጥን እንደሆነ ማሰብ ቀላል ነው። ዛሬ የዘለን ያልተሻገርነውን ድልድይ ለነገ ምንም አይነት ዋስትና ሊሆነን አይችልም። ወይም ደግሞ ምናልባት በቅርብ ጊዜ ቅርብ ጊዜ እንኳን ማለት ይከብደኛል፣ ግን ከረጅም ጊዜ በፊት አንድ ቪዲዮ ነበረ መስቀል ተሸክመው ሲሄዱ የነበሩ ሰዎች እና ከሰዎቹ መካከል አንዳንዶቹ መስቀሉን እየቆረጡ ከራሳቸው ላይ ሸክሙን ያውቃሉ ነበር። ነገር ግን ከሁሉ በላይ የሚገርም አንዱ ሰውዬ አንዲትም ነገር ከላዩ ላይ አልቆረጠበትም እና ሄደው አንድ የሆነ ጉድጓድ ወይም ክፍተት ቦታ ላይ ደረሱ። ያኔ ያ መስቀሉን ምንም ያልቆረጠው ሰው መስቀሉን ቁጭ አረገና ተሻገረበት። ምን ማለት ነው? ድልድይ ያደረገው ማለት ነው። እነዛ ግን እየቆረጡ ሸክም ሲያቀሉ የነበሩ ሰዎች ያንን መስቀል ሲያስቀምጡት ወደ ጉድጓድ ውስጥ ገባ። አያችሁ፣ ቀድሞ አለመቁረጡ ዛሬ ላይ ምን አደረገው ማለት ነው? መሻገሪያ ሆነው። ቀድሞ የቆረጡት ሰዎች ግን መሻገር ሳይችሉ ቀርተዋል ማለት ነው። ስለዚህ አሁን ያደረጉት ነገር ነው ነገ የሚከፍለው የሚለውን በደንብ እንድታስቡበት ፈልጋለሁ። ይሄን አስብ እንዳነሳ ያስገደደኝ ትልቅ ነገር ባለፈው አንድ ላይቭ ሴሽን ላይ ቁጭ ብዬ ሞትን አልፈራውም ወይም ሞቴን ወደዋለሁ የሚል ሰው ገጠመኝና ሞትን ለምንድን ነው የምትወደው ብዬ ሳነሳለት ስለ አሁን አነሳ። እውነት ነው አልኩኝ። ቁጭ ብዬ ሳስበው ዛሬ ሞትን እንዳንፈራ የሚያደርገን ነገር አሁን የምናደርገው ነገር ነው። ነገ ለሞት ድፍረት እንዲኖረን ወይም ደግሞ ሐዋርያው ጳውሎስ እንዳለው ሞት መሻገሪያዬ ነው እንድንል የሚያደርገን ዛሬ የምናደርገው የምንፈጽመው የምንሰራው ነገር እንደሆነ እንድታስቡ ያስፈልጋል ማለት ነው። በጣም ወዳችኋለሁ ወገኖች፣ አብራችሁኝ ስለነበራችሁ ቴንክ ዩ ሶ ማች። በቀጣይ ደግሞ እንደዚሁ ሌሎች ሐሳቦችን ይዤ የምመለስ ይሆናል።